ሰላም እንዴት ናችሁ? ውድ የዚያ ቤዝ ዩቲዩብ ተከታታዮቼ፣ በቅድሚያ የሆነ ድምጽ የምትሰሙ ከሆነ የልጆቼ ድምጽ ነው። ከጀርቤ እየተጫወቱ ስለሆነ ምናልባት ከረበሻችሁ የነሱ ድምጽ ነው። እዛ በጣም ይቅርታ። ግን ዛሬ ደግሞ አንድ በጣም ጥሩ የሳላድ ሬሲፒ ይዤላችሁ መጥቻለሁኝ። በቤታችሁ እናንተ መሞከር ትችላላችሁ። እስቲ እኔ ስሰራው እዩትና ከዛ በጣም ከወደዳችሁት እናንተም በቤታችሁ መሞከር ትችላላችሁ ማለት ነው። ሰላጣ እጠቀማለሁኝ፣ ምክንያቱም ያው ለጤንነትም በጣም ጥሩ ነው። ጤንነትን ይጠብቃል ምናምን፣ እድሜም ገፋ እያለ ሲመጣ በጣም አሪፍ ነው ማለት ነው። ስለዚህ ሰላጣ ተመጋቢ ብንሆን በጣም አሪፍ። ስለዚህ እንዴት እንደምሰራው የሳላድ ሬሲፒ ነው ማሳያችሁ ማለት ነው። ስለዚህ ይሄንን ቪዲዮ እስከ መጨረሻው ድረስ ተከታተሉ ማለት ነው። የትም እንዳትሄዱ አሳያችኋለሁ። መጀመሪያ ግብአቶቹን ያዘጋጇቸውን ግብአቶች አሳያችኋለሁ። አቮካዶ አዘጋጅቻለሁ፣ እንቁላል አዘጋጅቻለሁ። ሳላድ በጣም ብዙ ሬሲፒ ያለው ማላስገባቸው እንትኖችም አሉ። ሳላጣዬን ያበላሹታል ብዬ የማሰባቸውን ግብአቶች አልጨምርም ማለት ነው። ስለዚህ አብራችሁኝ እስከመጨረሻው ተከታተሉኝ። እዚህ ጋር ይሄንን አቮካዶ አልጨምርም፣ ምክንያቱም አቮካዶ ትንሽ ሲቆይ ሰላጣ አሁን እኔ ብዙን ጊዜ ከአንድ ቀን በላይ አይበላም ሰላጣ፣ ለዛን ቀን ነው የሚበላው። ግን ኢንኬዝ ከቆየው ለምሳሌ ጠዋት ሰርታችሁ እስከ ምሳ ሰዓት አይቆይላችሁም። አቮካዶ ጨምራችሁበት አቮካዶ ቶሎ ነው ጥቁር የሚለው። ስለዚህ እኔ አቮካዶ ላልጨምር በአሁኑ አልጨምርም። ሌላ ጊዜ ግን ወዲያው ለመመገብ ግን አቮካዶ እጠቀማለሁኝ። እዚህ ጋር ደግሞ እንደምታዩት ኩከምበር አለኝ ማለት ነው። ድሬሲንግ አለኝ። እዚህ ጋር እንደምታዩት ኦሊቬንጋ አለኝ። እዚህ ጋር ኮረሪማ አለ። ኮረሪማዬ ኦልሬዲ አልቃለች፣ ግን እሷን እጠቀማታለሁ ዛሬ የመጨረሻ። እና ደግሞ ሆት ሶስ አለኝ። እዚያ ጋር ደግሞ ያም ድሬሲንግ ነው። ብቻ እነዚህን ተጠቅሜ ደግሞ ከላይ ማባያዎቹ ናቸው የሚገቡት ጨው ምናምን ኦይል ማለት ኦሊቭ ኦይል ተጠቅሜ እነዚህን ተጠቅሜ ነው ማለት ነው የምሰራው። እሺ አሁን ቀጥታ ምን አደርጋለሁ? ይሄንን አቮካዶ ስለማላስገባ ይሄው እዚህ ጋር እንደምታዩት ኩከምበሬ ኦልሬዲ ተከትፏል ማለት ነው። ኦልሬዲ ተከትፏል ኩከምበሬ። አሁን ይሄንን አስገባለሁኝ። መጀመሪያ ኦልሬዲ እጄን ታጥቤያለሁ፣ ግን ደግሞ በደንብ እጄን እዚህ ጋር በደንብ አድርጌ ታጠባለሁኝ። ስለዚህ እዚህ ጋር ምን አደርጋለሁ? መጀመሪያ ይሄንን የምታዩትን ይሄንን ከትፌ ጨምረዋለሁ ማለት ነው። ባይዛዌ ስሙን አላውቀውም እኔ አንዳንድ ጊዜ ቃሪያ ነው የምለው፣ ቢጫውን ቃሪያ እለዋለሁ ባለቤቴን ራሱና ያው ፎከስ አላረኩም፣ ስሙን ለመያዝ አልሞከርኩም እንጂ ያው ስም ይኖረዋል ብዬ አስባለሁ። እንደ ሰላጣ ስትከትፉ እንደምታስገቡት ልክ እንደዛ አድርጌ ኦኒየኔን ረዘም አድርጌ ብዙም ሳይደቅ ብዙም ሳይወፍር መጠነኛ አድርጌ እንለዋለሁ ማለት ነው። ከትፈዋለሁ። ሰላጣ ሽንኩርቴን በዚህ መልኩ ጨምረዋለሁ ማለት ነው። ሳስበው
አሳ ራሱ ልጨምር ነበር ግን በቂና ከበቂ በላይ ነው። ሁሉንም አሳ ጨምራለሁ። በዚህ መልኩ አዘጋጅቼዋለሁ። ከዚህ ውስጥ እንደዚህ የተወሰነ እችን ያህል ነው። ይህንን መልሼ ፍሪጅ ውስጥ ከተዋለሁ። በነገራችን ላይ ካሮቱን ውሃ አድርጌ ነው ፍሪጅ ውስጥ ማስቀምጠው ነው። በጣም ለረጅም ጊዜ ይቆያል። ቶሎ አይበሰብስም፣ አይበላሽም። ለዛ ውሃ አድርጌ ፍሪጅ ውስጥ ከተዋለሁ ማለት ነው። መጨረሻው ካሮት ነው የሚገባው እና ሰላጣ አልቋል። ካሮቴን አስገባለሁ ማለት ነው። እንደምታዩት እንደዚህ አድርጌ እንትን ብያለሁ። አሁን የሚቀረኝ ምንድነው? እሱ እነዚህን ነገሮች ነው ማስገባው ማለት ነው። መጀመሪያ ይሄን ቪንገር ትንሽ ትሬሲንግ ማለት ነው። ትሬሲንግ ነው። ሁሉንም ካስገባው በኋላ በዚህ መልኩ ሰርቸዋለሁኝ። ጣዕሙ ልነግራችሁ አልችልም፣ በጣም ልዩ ነው። እነዚህ ማጣፈጫዎቹን ድሬሲንጎቹ ቬንገር ሩሄ ኮረሪማ ምናምን ትንሽ የከተትኩባቸው፣ ኮረሪማ ራሱ ሳይበዛ ነው የከተትኩትና ቲማቲም፣ አቮካዶ፣ ነጭ ሽንኩርት ምናምን አልጨመርኩም። ያው አቮካዶ እና ቲማቲም ትንሽ ሰላጣን እንዳይቆይ ከሚያደርጉት ነገሮች አንዱ ናቸው እና ነጭ ሽንኩርት ደግሞ ለአፍ ጠረን ጥሩ ስላልሆነ አልጨመርኩም። እንግዲህ እንደምታዩት ነው ማለት ነው። ከፈለጋችሁ በእንጀራ በሽሮ ይበላል። እንደገና ደግሞ ከተለያዩ ነገሮች ጋር ማቅረብ ትችላላችሁ። እናንተ በዚህ ብበላው በጣም ጣዕም ጥሩ ነው ከምትሉት ነገር ጋር ማብላት ትችላላችሁ። ሁሉንም ግብአቶች መጥናችሁ ካደረጋችሁ፣ በተለይ ከላይ የሚገቡት ማጣፈጫዎቹ እነዚህ ኦይል፣ ጨው፣ እንደገና እነዚህ ኮረሪማ ምናምን የመሳሰሉት እነዚህ መጥናችሁ ከጨመራችሁ ጣዕሙ ልዩ ነው የሚሆነው። የምሬን ነው የምላችሁ። ከፈለጋችሁት ነገር ጋር ይበላል። በጣም ነው ጣዕሙ ልዩ ነው። እንግዲህ እናንተም በቤታችሁ እንደዚህ እያደረጋችሁ መሞከር ትችላላችሁ። ያው እንግዲህ ስለ ሰላጣ ወይ ደግሞ ስለ አትክልቶችን መመገብ ምን ያህል ለጤና ጥቅም እንዳለው እኔ እንግዲህ ነግራችሁ፣ ምክንያቱም ሳይንስም ያረጋገጠው ነገር ነው ማለት ነው። እና ደግሞ እስካሁን ድረስ ምን እየሰራችሁ ነው? ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ነው። ሰብስክራይብ እያደረጋችሁ እንዲሁም ደግሞ ለሌሎች ይህ ቪዲዮ እንዲደርስ ማለት ነው ሼር ማድረግ ትችላላችሁ። ሰብስክራይብ እንዳትረሱ። ባላችሁበት እንግዲህ ሰላም ሆኖልኝ ለቀጣይ እስከምንገናኝ ቻው ባይ።